ያለ ተጨማሪ ክፍያና ኢንተርኔት ኮኔክሽን በቪዲዮ መደዋወል የምንችልበት ኢትዮ ቴሌኮም በቅርቡ ስራ ላይ ያዋለው አሰራር አለ። ቮልቲኢ ይባላል። ስለ ቮልቲኢ ምን ያህሎቻችሁ ታውቃላችሁ? ያለ ምንም ተጨማሪ ክፍያ ያለ ኢንተርኔት ኮኔክሽን ቪዲዮ ምንደዋወልበት ለዛውም ከፍተኛ ጥራት ያለው ቪዲዮ። ይህን በስልካችን እንዴት ማድረግ እንደምንችል አሳያችኋለሁ። ውድ ተመልካቾቼ ይህ ቮልቲኢ ያልኳችሁ ቮይስ ኦቨር ኤልቲኢ ማለት ነው። ኤልቲኢ ከዚህ በፊት እንደነገርኳችሁ ሃይ ስፒድ ዋየርለስ ኮሚኒኬሽን ማለት ነው። ያ ማለት 4G ማለት ነው። ስለዚህ ውድ ተመልካቾቼ አሁን ስልካችን ሊሰራም ላይሰራም የሚችለው እነዚህ ነገሮች ካሉን ነው። ማለት ሲማችን 4G ሳፖርት የሚያደርግ ወይም ደግሞ የቅርቡ ከሆነ ያ ማለት የድሮ ከሆነ ለምሳሌ ድሮ ያወጣነው ከሆነ ምናልባት 4G ሳፖርት ላይ ያደርግ ይችላል። ቆፋችን 4G ሳፖርት የሚያደርግ ወይም 4G ኔትወርክ ያለው መሆን አለበት። እንደዚህ ከሆነ ይህ አገልግሎት ማግኘት እንችላለን ማለት ነው። በነገራችን ላይ ቮልቲኢ የምንለው ምንድነው ጥቅሙ ካላችሁ፣ አንደኛ ከፍተኛ ጥራት ያለው ምስል ወይም ድምጽ ማስተላለፍ ይችላል። ሁለተኛ ኖይዝ ካለ በአካባቢያችን ረብሻ ካለ የሚረብሽ ድምጽ ካለ እሱ ሮዲስ ያደርጋል ወይም ይቀንሳል። ሌላ ደግሞ ኢንተርኔት እየተጠቀምን በተመሳሳይ ሰዓት ከተደወለልን ኢንተርኔቱ አይቋረጥም። አይታችሁ ከሆነ ስልክ እያወራን ኢንተርኔት መጠቀም አንችልም። ምናልባት በዋይፋይ ከሆነ መጠቀም እንችላለን። ዋይፋይ ኮኔክት ካደረግነው ስልክ እያወራን ኢንተርኔት መጠቀም እንችላለን። ካልሆነ ግን ስልክ እያወራን ኢንተርኔት ልጠቀም ብንል መጠቀም አንችልም። ወይ ኢንተርኔቱን መዝጋት አለብን አሊያም ደግሞ ስልኩ መዝጋት አለብን። ከሁለቱ አንዱ ነው የሚሰራ። ስለዚህ በዚህ አገልግሎት ቮልቲኢ የምንለው ግን ይህ ሳፖርት ያደርጋል ወይም ሁለቱም ባንዴ ማከናወን እንችላለን። ስለዚህ ፈጣን የስልክ ግንኙነት ማድረግ የምትፈልጉ ከሆነ እንዲሁም በቪዲዮ ያለምንም ተጨማሪ ሂሳብ ማለት ስልክ በምናወራበት ልክ በፓኬጅ ሊሆን ይችላል በሌላም በምናወራበት ሂሳብ ነው። ሌላ ተጨማሪ ሂሳብ ለዚህ ተብሎ የሚቆጥረው ነገር የለም ማለት ነው። ስለዚህ ይህ ለማድረግ ወይም አክቲቬት ለማድረግ መጀመሪያው በኤስኤምኤስ የምንልከው መሰጅ አለ። እሱን መሰጅ መጀመሪያ እንልካለን። ውድ ተመልካቾቼ መጀመሪያ መሰጅ ስገባ ምን ብዬ ነው የምገባ? 8994 የሚለውን እንትን ላለው 8994 እንደምታዩት። ከዛ እዚህ ጋር መሰጅ መጻፊያው ጋር አት ቮልቲኢ ብዬ እጽፋለሁ። እንደዚህ አድርጋችሁ እናንተም ጽፋላችሁ። ከዛ ይሄን ከጻፍነው በኋላ ሰንድ እንለውና የተወሰነ የሚቆይ ከሆነ ይቆያል ይለናል። የማይቆይ ከሆነ ደግሞ ያው ቀጥታ መልስ ይሰጠናል ማለት ነው። ስለዚህ ውድ ተመልካቾቼ እንደዚህ ትንሽ ሊቆይ ስለሚችል ማለት ቢዚ ስለሚሆን ከተወሰነ ደቂቃ በኋላ የገባ እንትን ልበላችሁ ማለት እና ውድ ተመልካቾች መሰጁ እናንተም እንደዚህ አድርጋችሁ ከላካችሁ ይመጣላችኋል። ስለዚህ ይሄን የምትጠቀሙበት ያለምን ክፍያ ነው እንዳልኳችሁ። አሁን ከተወሰነ ደቂቃ በኋላ የገባልኝ አሳያችኋለሁ። ይሄው እንደምታዩት እዚህ ጋር መጥቶልኛል። ከላይ እንደምታዩት በትዕግስት ይጠብቁ ነው የሚለን። ከዛ በኋላ ከትንሽ ትዕግስት ደግሞ በኋላ ተሳክቶልሃል፣ ቮልቲኢ ተሳክቶልሃል፣ ሳክሲድ ሆኗል ይላል። ስለዚህ ይሄን አንደኛ ደረጃ ነው። ከዛ በመቀጠል ወደ ሴቲንግ ጋር እንሄድና ኮኔክሽን የሚለውን ገብተን ሞባይል ኔትወርክ የሚለው ካልሆነ ደግሞ እዚህ ሰርች በተን ላይ ቮልቲኢ የሚለውን እንላለን። አሁን በዚህ በቀጥታ የማይመጣላችሁ ከሆነ ከላይ እንትን ትላላችሁ። ካልሆነ ከመጣላችሁ ይሄው እንደምታዩት እዚህ ጋር ኦን ታደርጉታላችሁ ማለት ነው። ኦፍ ነው ሆኖ እንትን የምታገኙት እና ኦን ታደርጉታላችሁ። የማይመጣላችሁ ከሆነ እዚህ ሴቲንግ ላይ አት ቮልቲኢ ብላችሁ ሰርች ስታደርጉ የት እንደዚህ ይመጣላችኋል ማለት ነው። ስለዚህ ይሄ ኦን ታደርጉታላችሁ ማለት ነው። ኦን አደረጋችሁ ማለት እንግዲህ ከተወሰነ እንትን ደቂቃ አክቲቬት ይሆናል እና ኔትወርኩ ደግሞ አሁን በ4G ነው ማድረግ ያለባችሁ። ምክንያቱም በ4G ነው ይሄ 4G ነው ሳፖርት የሚያደርገው ማለት ነው። እና 4G ታደርጉታላችሁ LTE ወይም 4G ታደርጉትና ከዛ በኋላ ስትደውሉ ያው ልዩነቱ ታዩታላችሁ። ያው የኔ ስደውለው ያው እንደምታዩት እዚህ ጋር እኔ አሁን የሆነው ቁጥር ልደውልና ከዛ የሚመጣውን ታያላችሁ ማለት ነው። ያው እንደምታዩት ይሄ እዚህ ጋር ቪዲዮ ምልክት አለ። ስለዚህ እሱን ቪዲዮ እንነካለን። ከዛ በቀጥታ ቪዲዮ ይመጣልናል ማለት ነው። አሁን የምንደውልበት ሰው ይሄ አገልግሎት የሚጠቀም መሆን አለበት። ካልሆነ የማይጠቀም ከሆነ እንግዲህ ያሳያል። ይህ ከገባችሁ ማለት የሆነ ጓደኛችሁ ለምሳሌ ኢሞ የማይጠቀም ከሆነ ወደ ኢሞ መደወል አትችሉም።
ስለዚህ የግድ ኢሞንት ማለት አለበት ማለት የሚጠቀም መሆን አለበት ማለት ነው። ስለዚህ በቪዲዮ መደዋወል የምትፈልጉት ሰው ይሄን መጠቀም አለበት። ምናልባት ይህን አይነት አገልግሎት ተጠቀም የምትሉት ሰውዬ ሊያንገራግር ይችላል። ምክንያቱም አዲስ ነገር ሁሌ ያስፈራል። በእርግጥ ግን ነገር ግን ወጣቶች ከሆንን አዲስ ነገር መቀበል አለብን፣ ቶሎ ብለን መቀበል አለብን። ይሄ ለምሳሌ ኢትዮ ቴሌኮም በቅርቡ ያስተዋወቀው አገልግሎት ነው እና አዳዲስ ነገሮች ቶሎ መጠቀም አለብን፣ መልመድ አለብን፣ መፍራት የለብንም። ስለዚህ እንድትደዋወሉት የምትፈልጉት ሰው ይሄን አገልግሎት እንዲጠቀም ንገሩት። ከዛ አክቲቬት ሲያደርገው እሱም እናንተ ከሱ ጋር ማውራት ወይም በቪዲዮ መደዋወል ትችላላችሁ። ኤችዲ ድምጽ ወይም ጥራት ባለው ድምጽ መደዋወል ትችላላችሁ። ውድ ተመልካቾቼ ይህ ሻሽቴክ ነው። የሻሽቴክ ቤተሰቦች ያልሆናችሁ ሰብስክራይብ አድርጉ። ሰብስክራይብ አደረጋችሁ ሌሎች እንዲደርሳቸው ሼር አድርጉት። ሻሽቴክ እንደዚህ አይነት ጠቃሚና ጊዜያዊ ወይም ደግሞ ሌተስት የሆኑ ኢንፎርሜሽኖች ወይም ነገሮች ያቀርብላችኋል። እናም ውድ ተመልካቾቼ እስካሁን ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ቻው፣ ቸር ሰንብቱ።